ፊልሙም የጀመረው በቶኪዮ ከተማ ፖሊሶች ሌባ ሲያባረሩ ነው። ይህም ሌባ ለማምለጥ ሲል የሆነች ሴት ልጅ ይዞ ያስፈራራ ጀመር። በዚህም በድንገት በልብ ድካም ምክንያት መንገድ ላይ ወድቆ ይሞታል። በዚህም የከተማው አስተዳደር ለጋዜጠኞች መግለጫ ሊሰጥ ሲል በድንገት መኪና ውስጥ ሊገባ ሲል በልብ ድካም ምክንያት ወድቆ ይሞታል። የኮንግረስ አባል ሰው በመግደል ወንጀል ተጠርጥሮ መረጃ አልተገኘም በማለት በነጻ ሲለቁት ከፍርድ ቤቱ ሲወጣ በልብ ድካም ይሞታል። በዚህም ሁኔታ በመንገዱ ሁሉም ሰዎች ወንጀለኞች አንድ በአንድ በልብ ድካም መሞታቸውን ይጀምራሉ። በዚህም ጋዜጠኞች እንዳለ ለሀገሩ መግለጫ እየሰጡ ይገኛል። ሁሉም በሶሻል ሚዲያ ሀሳባቸውን መግለጻቸውን አላቆሙም። ሁሉም በኮምፒውተር በስልካቸው ለሁሉም ለዓለም ሕዝብ ይህ የፈጣሪ ቁጣ ነው እያሉ ሀሳባቸውን መግለጻቸውን አላቆሙም። በቲቪም አንድ ወንጀለኛ ባንክ ለመዝረፍ ሲል ሰዎችን እንዳገተ ያያል። ኪራም በዛ መሃል ዴዝ ኖት የሚለውን መጽሐፍ አውጥቶ በመጽሐፉ ላይ የሰውየውን ስም ይጽፋል። ወዲያውም ትንሽ ሳይቆይ ሰውየው በልብ ድካም ምክንያት ይሞታል። በንጋታውም በኮሌጅ ትምህርት ቤቱ ሺዮሪና ኪራ አንድ ላይ ቁጭ ብለው ይወያያሉ። በዚህም መሃል ኪራ የሆነ ትውስታ አይምሮ ውስጥ ይገባል። ከዚህም በፊት የፍርድ ቤቱን ኮምፒውተር ሀክ አድርጎ ወንጀለኞች ምንም አይነት ፍርድ ሳያገኙ በነፃ መልቀቃቸውን ያውቃል። በዚህም ወደ እነሱ አዳሉበት ባር ለማጣራት መሄዱንና እነሱም አውቀውት ቀጥቅጠውት ከባሩ እንዳባረሩት ለኪራ ይነግራታል። በመቀጠል የምንመለከተው ኪራ ወረቀቱን ሲወረውረው ነው ያጣራበትን ወንጀለኞችን። በዚህ መሃል መሬት ላይ ደብተር ያገኛል። ይህም ደብተር ዴዝ ኖት ብሎ ይጻፍበታል። ይህም ዴዝ ኖት ህጎች ነበሩት። እነዚህም የሚለው አንድ ሰው ፊቱን እያሰቡ እዛ ላይ ከጻፉ ስሙን ወዲያው በልብ ህመም እንደሚሞት ነው። እሱም ገርሞት ወንጀለኛ ቲቪ ላይ እና ስሙን ይጽፋል። በዚህም በንጋታው ሰውየው መሞቱን ጋዜጣ ላይ ያነባል። አላመነም፣ ውሸት መስሎት ነበር። በመቀጠልም ኪራ መንገድ ላይ እየሄደ ያለ ከወንጀለኞች መካከል አንዱን ያየዋል። በዛውም ፊቱን እያየ ስሙን ይጽፋል። ሰውየውም በ40 ሰከንድ ውስጥ በልብ ድካም ምክንያት መንገድ ላይ ወድቆ ጓደኞቹ ፊት ይሞታል። በዚህም መሃል ኪራ መጽሐፉ እንደሚሰራ አመነ። መጽሐፉም የሚለው የሰውየውን ፊት እያሰቡ መጽሐፉ ላይ ከጻፉ በ40 ሰከንድ ውስጥ ሰውየው በልብ ድካም ይሞታል። በዚህም አንድ ሮዮክ የሚባል ሴጣን ይመጣል። ይህም ሴጣን አንተ የፈለግከውን ሰው መግደል ትችላለህ፣ በዚህም ፊቱን ብቻ ማሰብ ነው የሚጠበቅብህ፣ በዛ ላይም ስሙን ማስፈር ነው። በዚህም መካከል ሬዮክን ሊነካው ይሞክራል ኪራ። ሬዮክም ሚነካ አልነበረም። በዚህም መካከልም በመቀጠልም አሁን ወዳለንበት ጊዜ ወስደናል። በዚህም መካከል ሾሮን የሚባለው የፖሊሶች ዋና ስራ አስኪያጅ ጉዳዩን እያጣራ ይሄዳል። ስለምን ይሞታሉ፣ እንዴትስ ይሞታሉ፣ እንዴትስ ወንጀለኞች የፈጠነ ይሞታሉ የሚለውን ነገር እያጣሩ ነበር። በመካከልም ሳሉ የወንጀለኛን ቁጥር ማነሱን በዓለም ደረጃ ያሉ ይህም እንዴት እንደተፈጠረ በቀጣይ ምስሉ ላይ የምንመለከተው የሰውዬ መግለጫ የሚሰጠው ነው። በዚህም መካከል ዴዝ ኖት የሚለው መጽሐፍ ላይ ስሙ ሲጻፍ ያሳያል። ወዲያውም በልብ ድካም ምክንያት ይሞታል። በዚህም መሃል ላይ ኤል የሚል ምልክት ያሳያል ቲቪው ላይ። በዚህም መካከል ለሁሉም ድምጽ መግለጫ መስጠት ይጀምራል። እኔ እዚህ ያለሁት ወንጀለኞችን ፍርድ ለመስጠት ነው። እኔ ገዳይ ነኝ፣ እኔ አጠፋቸዋለሁ ብሎ ለሁሉም መረጃ መስጠት ይጀምራል። በዚህ መካከል ሌላ መጽሐፍ አለ እንዴ ብሎ ሮይክን ይጠይቀዋል ኪራ። አዎ ብዙ መጽሐፍቶች አሉ ከዚህ ጋር የሚመሳሰሉ እዚህ ምድር ላይ ያሉ ይለዋል። በዚህም ነገ ፖሊሶች እንዳለ ይሄንን ኤል የሚለው ምልክት ማጣራት ይጀምራሉ። ማንነቱንም ግን ሊደርሱበት አልቻሉም። ነገር ግን ኪራ እንደሱ ሀክ እንዳረገ ይገባዋል። ይህም ወንጀለኛ እንደኔ ወንጀለኛ የሚቀጣ ሰው አለ ብሎ ያስባል። በዚህም ደስ ይለዋል። ኪራም ስራውን ትቶ ወደ ማጥናቱ ይቀጥላል። በዚህም መካከል ሰዎቹ ማን እንደሆነ ማጣራት ይጀምራሉ። ቢያጣሩ ሊያገኙም አልቻሉም። ኪራ በመንገድ ላይ እየሄደ ያለ አንድ ሰውዬ ይከተለዋል። ይህም ሰውዬ ላይት ይባላል። ኪራን መከታተል ይጀምራል። ነገር ግን ኪራን መከታተል የቻለው ከሱ ጋር የሚሄደውን ሴጣን እሱ ማየት ስለሚችል ነው። ምክንያቱም አንዱ መጽሐፍ ላይት የሚባለው ሰውዬ ጋር ስለነበረ ነው።
በዚህም መካከል አንድ ወንጀለኛ ወደ ባስ ይገባና ባሱን ለማጥመድ ሲሞክር ኪራ ትዝ ይለዋል። ከዚህ በፊት ይህ ወንጀለኛ ባንክ ለመዝረፍ ሲል እንዳመለጠና ሰዎችን እንደገደለ ነው። በዚህም መካከል የባሱን ሹፌር ሊያገተው ይሞክራል። ጥይት ደቅኖበት ስሜ ራያ ይባላል ብሎ ፖሊስ መሆኑን ይገልጽለታል። ላይት አይደለውም። በዚህ መካከል ሴጣኑን ያየሁት ከእጄ ላይ ትንሽ ወረቀት ስላለ ነው ብሎ ወረቀቱን ለሌባ ይሰጠዋል። ይህም ሌባ ልክ ሴጣኑን ሲያየው ይደነግጣል። ሴጣኑን ለመምታትም ሲሞክር ሴጣኑን ስቶ መስታወቱን ይሰባብራል። በዚህም ደንግጦ እየሮጠ ሲወጣ መኪና አግኝቶ እዛው ይሞታል። በዚህም መካከል ወንጀለኛውም ደንግጦ ሴጣኑን ለመምታት ሲሞክር ተሳስቶ ኪራም መቷት ስለነበረ ይዟት ሲወጣ ይከተላቸዋል። ኪራም እስካሁን እየገደለ የነበረው እሱ እንዳልሆነ ስለገባው ሌላ ወንጀለኛ እንዳለ ጠረጠረ። በዚህ መካከል የሱ ሚስት ናኦሚ የምትባል ሴትዮን ሲያስመለክተን ይታያል። ይቺም ናኦሚ ራያን ስትከተለው ያሳያል። ራያም የወንጀለኞችን ዶክመንት ለማግኘት ሲሄድ ኪራም ራያን እያመነው ስላልነበረ ከማይታወቅ ሰው የተላከለትን ራያ ወረቀቱን ሲቀበል ባስ ውስጥ ቆሞ ተደብቆ ያያል። በዚህም የሆነ ሰው ለራያ ደውሎ ወንጀለኞችን በኮምፒውተር እልክልሃለሁ ሁሉንም ስማቸውን እዛ ላይ ጻፍ ይለዋል። በዚህም መካከል ራያ የሁሉንም ሰዎች ከዶክመንቱ ላይ ያየ በዴዝኖቱ ላይ ስማቸውን ይጽፋል። በዚህም መካከል የኤፍቢአይ ኤጀንቶች ሁሉም አንድ በአንድ ይሞታሉ ሴጣኑን ሲያዩት። በዚህ መካከል ራያ ይሞታል። ራያንም ደግሞ የገደለው ኪራ ነበር። ኪራም ዶክመንቱን አውጥቶ ሲያይ ስሞቹ የኤፍቢአይ ኤጀንቶቹ ስማቸው ነበረ። ሁሉም መሞታቸውን እዛው ቆሞ ያያል። በዚህም ቀጥሎም ያስመለክተን የኤፍቢአይ ዋና ስራ አስኪያጅ በኮሪያ ያለውን ነው። ይህም ሰው ወንጀለኞቹ ለምን ይሞታሉ የሚለውን አሁንም እየደረሰበት አልነበረም። በመቀጠልም ኤል የሚለውን ምልክት ስክሪን ላይ ያሳየናል። በዚህም ኤል የተባለው ልጅ በግልጽ ይመጣል። ይህም ልጅ የአእምሮ በሽተኛ የመሰለ ወይንም ዘገምተኛ የሆነ ነበር። በዚህም ሰዎቹ ኤል የሚለውን ትክክለኛው ሰው እሱ ስለሆነ እሱ ጋር ይሄዳሉ። እሱ እንዴት እንደሞተ እና ራያ እንዴት እንደተገደለ ለሱ ያሳዩታል። እሱ ግን እኔ የማውቀው ነገር ምንም የለም ብሎ እዛው ይነግራቸዋል። በዚህም ናኦሚን ያሳያል። ናኦሚም የሰዎችን መረጃ እያጣራች እንዴት ባሏ እንደሞተ እንዴት እንደተገደለ እንዳለ ታጣራ። ከዚህ በፊት ከኪራ ጋር እንደተገናኘች ያውቃል። እሷም ስሟን ፎርጅዱን ስሟን ነግሯ ስለ ባሏ መጠየቅ ትጀምራለች። በዚህም መካከል ወደ ቤቱ ሲመለስ የስክሪፕቶ ስብርባሪ ያገኛል መሬት ላይ። ይሄም የሆነ ሰው ቤቱ ገብቶ እንደነበረ ያውቃል። በዚህም መካከል እያለ ሴጣኑና ኪራ አብሮ መሄዳቸውን ያሳያል። በዚህም ከዚህ በፊት ቤቱ የገባውን ሰው በካሜራ ያጣራል ማን ቤቱ እንደገባ። በዚህ መካከል ማንም እንደገባ ሲቀጥልም ፖሊሶቹና ኤላ አብሮ መስራታቸውን ያሳያል። ይህም ኪራን መከታተል ይጀምራሉ። እሱ እንደሆነ አውቀው ነበር፣ ነገር ግን ማረጋገጥ ይፈልጋሉ። ቺፕስ እና ካሜራ አንድ ላይ በማድረግ ወደ ኪራ ቤት ይሰዳሉ። በመቀጠልም በፊልሙ ላይ የምንመለከተው የሞተው የራያ ሚስት ለሁለቱ ለኪራና ለኤል ደውላ የባሌን ገዳዮች ልንገራችሁ ብላ ከጠራቻቸው በኋላ የኪራ ሚስት ሻወሪን አግታት ጥይት ወዷ ላይ ደቀና ተጠይቀዋለች። አንተ ነህ ገዳዩ ትለዋለች። እኔ አይደለሁም ካላት በኋላ እሷም መልሳ እኔ ነኝ የገደልኩት፣ እኔ ነኝ የባሌ ገዳይ፣ ሁለተኛው መጽሐፍ ያለው እኔ ጋር ነኝ ትለዋለች። በዚህ መካከል የኪራ ሚስት ልታመልጥ ስትል በጥይት ትመታታለች። ወዲያውም ኪራ ከንፈሯን ሲስማት በጥይት ራሷን ትገላለች። ናኦሚ ነበረች ሁለተኛ መጽሐፍ ይዛ የነበረችው። በዚህ መካከል ኪራ እያለ ሀዘን ውስጥ ቁጭ ብሎ እያለቀሰ እያለ መጽሐፉን ማየት ይጀምራል። በዚህም መጽሐፍ ቤተክርስቲያን ያሳየናል። በዚህም ቤተክርስቲያን ኪራ የመታችው ሚስቱ መሆኑን ካወቀ በኋላ እሱ ደግሞ ከዚህ በፊት ጥይቱ እሱን ሲያገኘው ስሙን ቀድሞ መጽሐፉ ላይ ከ40 ዓመት በኋላ ብሎ ጽፎት ነበር። ይህም ማለት እሱም ጨርፎ ያገኘውም ሽጉጡ እሱን ሊገለው አልቻለም። በዚህም መካከል ፖሊስ መረጃ ለመቀበል ይመጣል ኪራን እንዴት እንደነበረ። እሱም ግን ስለሚስቱ ነገራት። በመካከልም ሳለ
በመቀጠልም ኤልን ይጠይቀዋል። አንተ ነህ ገዳዩ ይለዋል። አይደለሁም ብሎ ሲቀጥል የሚያሳየው ፊልሙ ሚሳ የምትባለውን ወንጀለኛ ሲያባራት ነው። ይቺም ወዲያው ወንጀለኛው ይሞታል፣ እሷም ትሞታለች። ወረቀቱ መንገድ ላይ ይወርቃል። ገዳዩዋ የነበረችው ሚሳ ነበረች ማለት ነው።